ዳኒስ በእናትሽ ከዳኒ ጋር ላያችሁ። አዎ ዳኒ እኮ ጠበሰ፣ ሌላ ጠበሰ። ዳኒ ግን በቃ ጉንፋን ነው አይደል? ለሱ ፍቅር ተጫወተብን እኮ ልዬ፣ ተጫወተብን እኮ እንደዛ እንዴ! ኧረ ተቀላል ተጫወተብን። ወይ አንቺ ላይ ብቻ አይደለም ያጣፋን፣ እኔንም ደርሶኛል እንዴ! እኔ እኮ ደነገጥኩ እኮ እውነት። ይጠየቅልን፣ በህግ ይጠየቅልን። እግዚአብሔርን ደግሞ ልንገርሽ ጽጌዬ፣ የኔና ልክ አንቺ ስሜት ትዝ ያለኝ የኔና አንቺ ፋይት ነው እንዴ! እንደዛ ልጁን በፋይት ሁሉ አጋጭቶን እኔና አንቺን እንኳን ተስማማን። ኧረ እሱ ነበር የሚሻለን እባክሽ። እኔና አንቺ አሁን ተባብረን መክሰስ ነው ልጁን። እኔና አንቺ ላይ የደረሰው ነገር ሌላ ሰው ላይ እንዳይደርስ ማድረግ ማስቆም አለብን። ይቁም ጋይስ። ጾታዊ ጥቃት ነው። ጥቃት ይቁም። ወንዶች ሴቶች ላይ የሚያደርሱት በደል ይቁም ነው። እውነት ነው። ጌቶ እውነት ነው። አይ የምር በጣም በቃ ትክክል አይደለም። እንደዚህ ወስውሶ ምናምን ቆስቆስ አድርጎ ላጥ ደግሞ ኧረ በስመ አብ ጸግዬ አይመጣውም። አዎ የምር በጣም ነው የሚደብረው። እኔም ደግሞ ገባሽ አሁን ደግሞ ሌላ ጠበሰና በቃ ደበረኝ። ተቀልሽ በጣም የደበረኝ እንዴ ጽግዬ፣ እኔ እኮ ፍሪዝ አደረኩ እኮ ዳኒ መስሎኝ ነበር። ዳኒ ላይቭ አለ። ዳኒን አስገቢው። እናቴ ለሁለት እንወጠረው። ግድ የለሽም እንደዚህ እንደተጫወተብን እንጫወትበት። አንቺ አታወሪውም፣ እኔ ነኝ የማወራው። እሺ ላይቭ ላይ ካለ አንቺ አታወሪው። ላይቭ ነው አሁን። እኔ አላወራውም ጋይስ፣ እኔ አላወራውም። እልክለታለሁ። እኔ ነኝ የማወራው ጋይስ። ይኸውላችሁ እዚህ ቤት ያላችሁ ሰዎች ዳኒ ጋር ሄዱና ማለት ነው። ጽጌ ትፈልጋለች በይው። ከሰው ጋር ነው እሱ ማቋረጥ አለበት ከኛ ጋር ለመግባት። ሂዱና ጥሩት ጋይስ። ቶሎ በሉ። እኛ ጋር የፈጠረውን ነገር ሌሎች ሴቶች ላይ መደረግ የለበትም። እሺ ቦስኮልዬ ቶሎ ሂጂ። ሰዎቹን አስተማሪና ልጁን ዳኒ ይዛችሁ የጽጌ ወዳጅ ቶሎ በይና ዳኒን አስገቡልኝ። ዳኒን አስገቡ ቶሎ በሉ። አዎ ማለት ከአንቺ ጋር ነበረ፣ ከዛ ተለያይቶ ከኔ ጋር ሆነ። በመሀል ደግሞ ኮሜንት ጋር ምናምን ስልሽ ከዚህም በኋላ እኔ ሲጀመር የምሬ ነው በእኔ ህይወት ባይመጣ ደስ ይለኛል። በቃ እኔ እና እሱ ብንጨርስ ምናምን ደስ ይለኛል። ለመጨረሻ ጊዜ ቢቋረጥ። አሁን እኮ አቁመናል እኮ አብረ መሆን እኮ አቁመናል። እሱም ሲንግል ነኝ ምናምን እያለ አልሰማሽውም ላይቭ ላይ? አዎ ግን እንደገና ደግሞ ከባድ ነው። እንደገና ደግሞ አሁን ከሷም ጋር ሪሌሽን የለኝም ምናምን እያለ ነበር መሰለኝ። ቫይራል አይቻለሁ። እስኪ ለማንኛውም ይምጣ እኮ ነበረ ከሰው ጋር ነውና እንትን አይልም ቦሽ ማለት ነው። እንደዚህ አይነት ላይፍ ነው የምትኖሩታ። ግን ለአንድና ለመጨረሻ ጊዜ እንደዚህ አይነት ነገር መቆም አለበት ባይ ነኝ። የእናንተን አላውቅም። በቃ ከዚህ በኋላ እየሄዱ ነው የኛ ፋሚሊዎች እየሄዱ ነው። ወደ 20 ሰው ምናምን ገብቷል። አሁን ዳኒ ሮያል ፔጅ ላይ ሂዱና ጻፉ። ጽጌ ትፈልጋለች በሉትሽ። እኔ ግን አላወራውም። እሺ እግዚአብሔርን እኔ አላወራውም። እኔ አወራዋለሁ። የኔ ቤተሰቦች እነማን አላችሁ? የኔ ቤተሰብ ተለያይተን ዩዘር አምና ጆናታን ወይ ቡና ሾው ሂድ ቡና ዳኒ ጋር ሂድና ዲጄሊ ትፈልጋለች በሉት። ዲጄሊ ትፈልጋለች በሉት። አሁን እንደውም ጥሩ ነው። ጽጌ ካላችሁት አይመጣም። ዲጄሊ በሉት። ደንግጦ ነው የሚጠፋው። ዲጄሊ በሉት ጋይስ። ዲጄሊ ቡና ሄዷል። በቃ ቡና ሄዷል። የኛ ቤተሰብ ነው። ቡና ከላይ ወጣ። ይሻ ነገርሽ ነበር እኮ ምን አስወጣው? መቼም መውጣት ነው የሚችለው። መቼም ወጣ ከላይ ወጣ እያሉኝ ነው። ኦኬ እሺ እሺ እኔ ማለት በቃ ተውት፣ ችግር የለውም። እኔና እሱ ሶልቭ በምናደርገው መንገድ እናደርገዋለን። ዋናው ነገር ምንድነው? ሌላ ሰው እንዳይጎዳ ነው። ገባችሁ? እስኪ ጌም ላኪ እየተጫወትን። እሺ ማለት ጋር ወይስ ከጽጌ ጋር ከማን ጋር ቢሆን ሶስተኛውን ሰው እንኳን ለሶስት ለእንትን ለማለት ከኔ ጋር ባይሆን ደስ ይለኛል። ልዬ ከቻልሽ ውሰጂልኝ።
እንዴት ወስደዋለሁ እንዴ? እኔ የእንትን ነኝ እንዴ? የቆይ ባጣ ነኝ እንዴ? እንዴ አይ እንደዛ ማለቴ ሳይሆን ላይክ አሁን እንደዛ አይነት ሀሳብ እኔ ወጥቶልኛል። የወጣልኝ ኑሮ ነው በቃ ወጣልኝ እኮ። የወጣልሽ ግን አትመስልም። አሁን እሱ ቢመጣ ምን ልትዩ ነበር? አይ ልክ ልኩን ነበር የምነግረው። እንደውም የወጣልኝም እንደምመስል ማሳየት ፈልጌ ነበር። ልክ ልኩን ነበር የምነግረው አልኩሽ እኮ። አይኔ አሁን አድፍጦ እያየን ነው። አይ ዳኒ እያየን እኮ ነው። በጣም እርግጠኛ ነኝ ይነግሩታል፣ ኢንቦክስ ያደርጉለታል ቀጥታ እነላም። የምሬን ነው የምናገረው። ዳኒ እያየን ነው። ለዛው እኔና አንቺ ተገናኝተን እንደዚህ በሰላም ከተገናኘን ማለት አለቀ በቃ አለቀ። በጣም አይኔና አንቺ ማንኳርም ቶሎ ፈታን ነገሮች እንጂ ኧረ ተፋታን እንዴ ተፋታን እንጂ በጊዜ በጣም ኧረ እኔ ግን ትንሽ ቆየብኝ። ኧረ እባክሽ አንቺ ጋር እኮ ቆያችሁ እኮ ቆያችሁ። እኔ በጊዜ ነው የፈታው በቃ ተፋታው ይሻለኛል። እኔማ በቃ አይዳኒ ታብታብ እያደረጋችሁ ቤተሰብ ታብታብ እያደረጋችሁ እንዴ ጋይስ ደብል ነው ስም አይደል እንዳያነሳ ነው። ለምን አያን እኔ ልነቀስል ነው እግዚአብሔር ያወጣኝ። የምሬ ነው እንደዛ ነበር እናቴ። እኔ በቃ ይሆናል አይደለ የወጣልኝ እኮ አንቺና እሱ መጣችሁ ሳታገኙኝ የሄዳችሁ ጊዜ ነው። ያኔ እንደወጣለት ገባኝ። እኔን ሳያይ እኔን ሊቾዬን ሳያይ እንደዛ ተነከስኩ፣ አበድኩ፣ ከነፍኩኝ ብሎ የእሱ አከናነፍ እኮ ሊከባድ እኮ አከናነፍ እኮ ነው። እንደዚህ እኮ መጀመሪያ እሱ የሄደበትን መንገድ ማናቸውም አልሄዱም ነበር። ማናቸውም ቲክቶከር ማለት ነው። ዳንዬ በጣም ግን ከባድ ነው። አይ ልጁ አካሄዱ ከባድ እኮ ነው። አንድ ቦክስ ሳይቀምስ ሄደ እንጂ አንዴ በቦክስ እቺ ቦክስ አጠልየው እንኳን ቀረውበት። አጋጣሚውን ካገኘው እኔ እዚህ አንድ ቦክስ ይኖረዋል እንጂ ማሪ በዛው ልጅ ያንቺ እንዴት ስቆ ጭቅጭቅ ገባር ነው ጽግዬ። ግን ብዙ ሰው ያንቺ የሚገርምሽ እናቴን እኔ ከኔ ጋር ያለ ካንቺ ጋር ነበር ሰው የሚፈልገው 75%። በተለይ አረብ ሀገር ያሉ የማዳም ቅመሞች የብዛት የእናንተ ሳፖርተር ነበራችሁ ከኔ ይልቅ። ሊዮዬ ቴንኪው ጎሮ እቹ ደግሞ አቤት እኮ እንዴት እንደምወዳችሁ ወንዶቹ ልዬ አንቺን ነበር ወይ እኔ እንዴት እንዳዩኝ ማለት ነው። ምንም ላደርግሽ አልችልም ጽጌዬ። አሁንም ቢሆን ጊዜው አረፈደም እኮ እንዴ አለብሽ ቦንቃ እንዴ ላኪ ሻውን ተሸንፈሻል ነሽ። ኧረ እኔ አሁን እቀይራለሁ። ነብዩ አይዋለሽ ጽጌ ሮያል ይላል አባቴ። ጋይስ ደብል ታፕ ያረቀይሩ። እኔና አንቺማ ዳኒ ሚል መነቀስ አለብን። አንዳንድ ዳኒ እኔን ዳን እነቀሳለሁ፣ አንቺ ኒን ትነቀሻለሽ። እኮ ከባድ ነው። ዳን እነቀሳለሁ፣ አንቺ ኒን ትነቀሻለሽ። በአንዳንድ እዚች ላይ እኔ እዚች ላይ አንዷ ጡቴ ሪሜምበር ነው ሜሞሪ ነው። አንቺ ደግሞ ከጎን ኒ ታሪዋለሽ። ኒ ሴሎ ኒ ሁ ሊሆን ይችላል ታያለሽ። ኔ ዳስ ዳዳ ሊሆን ይችላል። አጥኒዬ ዳዳ እንዴት ያለ ነገር ነው ዳርክዬ እንዴ! እና ሸርተት ይላላ ልጁ በመንሸራተት የታወቀ ነው እንዴ። ስቴፕ ባየ ቁጥር እየሮጠ የልጅና እኛ ስንቱን እንቆጣጠረው። ዳኒማ እያየ ነው። ዛሬ አልፋተው ቅጥል እንዳረገኝ እንዳትፋጭ ሂጂበት ሄድበታለሁ እንዴ። ስቴፕ ባየ ቁጥር እኛ እንገብገብ እንዴ! እንዴት ያለ ነገር ነው። ያችን ደግሞ ትቷታል። ያቸው ወፈር ያለች ቀጠን ወፈር ቀጠን በዛ በመካከል ወፍራም ሽሮ የምትመስል ሴት ይዞ ይመቺ ቢጋፕ ብያለሁ። ያቺ ወፍራም ሽሮ የመሰለችክ ፍር ያለ ሽሮ የትኛዋ ናት? የመጨረሻዋ ያሁኗ አይደለችም። ከዛ በፊት ያለችው ወፈር ያለችዋ ዳርክ ሆርስ አረ ያሁኗን አላየካትም? ያሁኗን አውቃታለሁ። ዳርክዬ ቢጋፕ ይልሻል። መቼ ወፍራም ሽሮ የመሰለች እኔ ልዬ እኮ ወፍራም ፒዛ ነበር መስሎ ያኔ ልጥጥ ያልኩ ፒዛ
ወፈር ያልኩ ፒዛ ነው የምመስለው። ከንተ ስቴፓ ብል ስቴፓ የኔን ስቴፓ የሚያክል የለም ጽግዬ። ስቴፓ ምን ፈልጎ ነው ይሄ ልጅ ወደዛና ወደዛ የሚለው? ዳርክዬ ምንም ግራ ነው የሚገባኝ። አሁን ማለት ከሁሉም ትበልጫለሽ። አሁን ስቴፓ የሚባለው ነገር ከሁሉም ትበልጫለሽ። የምር ጋይስ አይታችሁታል። ግን የሊ ሰፊ ሱሪ እኮ ስለምታደርግ ነው እንጂ ጌቹ ያበደ እኮ ነው፣ በጣም ያበደ። በኢትዮጵያ ውስጥ እንዲህ አይነት ስቴፕ አለ ወይን እስኪባል ድረስ እኮ ነው። የኔ እኮ አሁን ተጠንቶ ምናምን ትንሽ ፋቱ አስለቅቄያለሁ። የናይጄሪያ ቺክ ነው የምመስለው እናቱ ገባው። ኧረ ያበደ ነው። አይቼዋለሁ። ጉድ ነው ያልኩት ጋይስ። ዱባይ የሄድኩኝ ጊዜ ጉድ ነው ያልኩት። ጉድ ጂም ሰርተናል። ትዝ ይልሻል? እኔና አንቺ ተጣልተን ልንጋደል፣ እኔ እሱ ግን ያስግልተን ልንጋደል ብለን በኋላ ተታረቀን። እግዚአብሔር ይመስገን እንኳን በጊዜ ተታረቀን እንጂ ከባድ ነበረ። ጽግዬ እሱ እኮ አየሻ አይደል? እኔም አጣልቶ አንቺንም ተጣልተን በቃ አየሻ እንቀር ነበረ። እሱ ሌላ ጠበሰ ሶስተኛ። እኔና አንቺ እዚህ እየተጋደልን አራተኛ ነው የጠበሰው። አንቺ ደግሞ አራተኛ። ያቺ ሶስተኛ እኮ መሀል ላይ አንቺ ጋር ያቺ ዞር ብሎ ያያት የነበረ ባለስቴፓውን አረሳትም። እሷ አለች። ከዛ በዱባይ ተጣላችሁባት ማለት ነው። ከዛ አሁን አራተኛ ማለት ነው። እኔ ዛሬ በኋላ ኧረ መፍታት ነው በቃ። እንቆያለን ዳኒ፣ እያየህን ነው እያየህ ነው ዱቅ ብሎ በጣም እርግጠኛ ነኝ ነው ነገር እንቆያለን። ኤክስኪውዝስ አይ በቃ ይመቸው። ላይፍ እንዴት ነው አንቺ ጋር? እግዚአብሔር ይመስገን ቆንጆ ነው። በቃ እንግዲህ ምን ማድረግ አይቻልም። ግን ከሱ ጋር የነበራችሁ ቅርኝት ግን ቱ ቢ ኦነስት ጽግዬ በጣም ቤስት ነበር። I'm really sorry። በጣም በቃ በፊት ከልጅነት ጀምራችሁ እንደዛ ብዙን ሐስል አድርጋችሁ መጣችሁ አሁን መለያየታችሁ አያስኬድም። ታደርጊዋለሽ። ረጅም ዓመት መቆየት እኮ ከባድ ነው ከሰው ጋር። አዎ ግን በጣም ቢሆንም ላንቺ እሱ ግን በቃ እሱ ላንቺ I don't know ችግራችሁ ምን እንደሆነ አላውቅም። ግን really እኔ I wish በቃ እኔ ማየት የፈለኩት የነበረው ስትጋቡ ነው። ምክንያቱም ስትጋቡ ሁለታችሁ ዲጄ ሆኜ መጥቼ እያንዳንድሽን በበረዶ በምናምን በሆነ ምክንያት እያረኩ ጭንቅላትሽ ብዬ ላት ብዬ መሄድ ነው ነበር የምፈልገው። ግን እውነት ከአንቺ ጋር ያምርበት ነበር ከኔ ይልቅ። ሁለታችሁም ታብሩ ነበረ። በእርግጥ ያን ያህል አትደብሩ። ሁለታችንም ትችያለሽ። አገባባሽ ታምሩ ነበር። እሞክራለሁ የተወሰነ እሞክራለሁ። ታምሩ ነበር አለች። የምር ታምሩ ነበር። ዱባይ ላይ የሰሩትን ቪዲዮ አላያችሁትም ጋይስ? በጣም ነበር የሚያምር። አችኝም ስልሽ አችኝም እንዴ እናሳያ ዛሬ